ጉድ! ትላንትና ሄርሜላ ወርቃ ከትላንት ወዳ ወደቀች ያለች ስጮህ ነበር ሩታ። ግን እሱም ቪዲዮ አላየውን። ሄርሜላ ብቻ ሆስፒታል አገኘን ማለት ነው። አገኘን ሆስፒታል ነው አለችው። እና ሆስፒታል ስታይ እያወዛገቡት ነው። እና ቤላ ምናምን ወዲሽ እንትን ነክቶ ነው እንትን መጥቶ ነው። ከወደቀች ልጅቷ እየታውቃለች ምናምን። ወንድሙ ደግሞ ለምንድነው የምታወዛግቡ? ለምንድነው እንደዚህ ምናምን? ሰላም ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወጣ ብቻ እርግዝና ወጣ ብላችሁ እንዳትመጡ እዛ ዝም ብሎ እኛ ራሳችን እንረሳለን። ምክንያቱም እርግዝና ከሌለ እንረሳለን እኛ ራሱ ማለት ነው። ይሄ ነገር ለእሷ ጥሩ አይደለም። የምር የተመኛችሁትን ነው ነገ የምታገኙት። የምር በዚህ አትቀልዱ። ወጣ ብቻ ብላችሁ እንዳትመጡብን ማለት ነው። ስለዚህ ከዛ ወንድሙ ለምንድን ነው የምታወዛግበው? እኔ ራሴን እዚህ ነው አገኘው። ከዛ አብርሃም ምን አይነት ሁኔታ ውስጥ እያለ ምናምን የምትወጣው አብርሃም ነው የምትለው አሰርቶብሽ ነው እንደሱ ራሱ ወይ ሄርሜላ እና አብርሃም የትም አይሄድም። ሚስቱ ጋር ሄዶ ይመጣል። አንቺ ጋር ችግር የለም። እሺ ሁለታችሁም ይበቃል። እንደዚህ ማለት ይሻልኩ። ተባብራችሁ ለምን ሁለታችሁ ሚስት አረግም ካበዳችሁ ማለት ነው። ያችኛ ከአንቺ ጋር ልክዛት የመጀመሪያ ባሌ ነው። እሷ ላይ ሲቀጥል ደግሞ እንደፈለገች ብትሆን እሷ ላይ ያምራል ነገሩ። እሷ ላይ ያምራል። እቺ ምን ቤት ነች? ወንደል ጠፋ፣ ቆንጆ ነች። እንደዚህ ቆመና አላት፣ አነጋገር ትችላለች፣ ጸባይ አላት። ዋይ ማሊ ለምን ነው አብርሃም የምትለምነው? ለምን ነው አብርሃም ለምንድነው እሱ እንደፈለገ ሆኖ ወደ እሷ የሚመጣና ከዛ በኋላ የምትቀበለው ምናምን? የሆነ ነገር አድርጎት ነው ምናምን። ነገም ያደርጋሉ። ይሄዳል። አንቺ ነገም ከሱ ጋር መሰቃየት አለብሽ። እቺ ይሄ ትክክል አይደለም በእውነት። ራስሽን እንደዚህ ይመጣል። ያችኛው ኦኬ አንዴ ገብታበታለች፣ ልጅ ወልዳለታለች። እንደፈለገች ብትሆን ያምርበታል በቃ። ምክንያቱም የልጁ አባት ነው። በቃ እንደፈለገች ትሁን፣ የልጁ አባት ነው፣ ያምርበታል። አንቺ ላይ ግን ቫልዩ የለም። አምርም ምንም አርጋ ወደ ልጁ አላባት እንዳይድግ ምንም አርጋ ትመልስ። ከመለሰች ኦኬ ቲስ ኦኬ። ግን ነገሩ ድራማ ነው። አብርሃም ዳይሬክተር ነው። ሁላችሁም ተዋናይ ናችሁ። ግን እኔ የምልሽ እኛ የሰው አፍ ውስጥ እንዳገቢ ነው የምልሽ። ልጁ ወርዷል ብላችሁ ደግሞ እርግዝና ወረደ ብላችሁ እንዳትመጡብን፣ አንዳች ነገር እንዳትናገሪ። ምክንያቱም ነገ ዛሬ የተመኘሽውን ነገ ታገኛለሽ። በዚህ በቀለድሽ አትቀልጅ። ልጄ ምን ሆኖ ነው ምናምን ትላለች። ገና አይደለም እንደ 3 ወር ምናምን እናምት ራሱ አልዘራም እኮ። ይሁን አይሆን ራሱ አላውቅሽ። እንደዚህ አትወርጂ እና ቤላ ምናምን ደግሞ አብርሃም እኛን ጣልተዋል ምናምን አይታችኋል። አሁን ደግሞ ጣልተዋል አብርሃም ምናምን። እነሱ ዝም አሉ። በቃ እንጋፈጣለን እንሉ ከዚህ በፊት። አሁን እስቲ ለምን አይጋፈጡም? አሁን አይታችኋል። ድራማ ነው። አሁን እጁን አውጥተዋል ማለት ነው። እና አቤላ ምናምን አሁን እጁን አውጥተዋል። ስለዚህ ነገሬስ ድራማ በቃ ቱማች ድራማ። ሁላችሁም ድራማ ነው የምትሰሩ። ሁላችሁም ተወና ናችሁ። እናውቃችኋለን። ታውኑ፣ ችግር የለም። ስሩ። ወጣት ናችሁ። ሰርተው ይለወጡ። ኖ ሞር ችግር የለም። ግን በዚህ በእርግዝና አትቀልጂ ነው የምልሽ። ምክንያቱም የሰው አፍ ጥሩ አይደለም። የተመኘሽው ነው የምታገኝ። ስለ እርግዝና ቀልድሽ። ሲቀጥል ደግሞ መጀመሪያ ምን ያረገሽው ራሱ ምንም በመንገድ አታርጊ። እንደው የምታርጊ ጄሱ ነገ ጥሎ ከሄደሽ ለምን ልጅሽ በስነ ስርዓት ለምን አታገቢም? በቃ ያንቺ ከሆነ እኮ ሰማይ ምድርም ቆንጆ ነሽ። ሰማይ በቃ ቆንጅና አይደለም አንቺ በቃ
እንትን ሴት ጎበዝ ሴት ከሆንሽ መቼም ተፈላጊ ነሽ። እንደዚህ ደግሞ አቅም የሌለሽ ወራዳ ሴት ከሆንሽ ደግሞ መቼም ዱርዬ ሆና ራሱ ማለት ነው። ዱርዬ ቡና ቤት የምትኖር ሴት ራሱ ወንድ ጎበዝ ሴት ከሆነች ፈልገው ያስተካክላል።